ሰላም ሰላም ውዶቼ እንዴት ናችሁ? ዛሬ ሂና ለፀጉራችን እንሰራለን። እዚህ ጋር ከርከዴና አለን። ከርከዴ አንድ ሁለት ማንኪያ ከርከዴ፣ እዚህ ጋር አንድ ማንኪያ ቡናና ሻይ ቅጠል አለ። ከዛ ከርከዴ ትንሽ አንድ 10 ደቂቃ ተጠቅተን እዚህ ጋር 3 ማንኪያ የኔ ትንሽ ፀጉሬ ብዙ ስለሆነ ሁለት ማንኪያ ጨምርበታለሁ። ሂና ስታወቁ ቀጠን የከርከዴ ጥቅሙ ፀጉራችንን እንዳይደርቅ ያደርጋል። ምክንያቱም ሂና ፀጉር ስለሚያደርቅ፣ ከርከዴው ግን ፀጉራችን ላይ እንዳይደርቅ ስለሚያደርገው አሪፍ ነው እና ዘይቱን ማድረግ እንችላለን። ለፀጉራችን እንዳይደርቃችሁ ነው እና እናቦከዋለን ማለት ነው። እንትን አረግበታለሁ ኦሊቬራ ፍሬሹ የለም እሱን አረግበታለሁ። ጄሉ አሪፍ ነው ለፀጉር ፎሮፎር ላለብን እና አሪፍ ነው። ስለዚህ ያቦካን እናያለን። እንደዚህ አድርጌ አብኩቼዋለሁ። ቀጠን አድርጋችሁ አብኩት። ስታወቁ ትንሽ ውሃ እያደረጋችሁ ነው የምታወቁት። ምክንያቱም አለዛ ይጓጉልባችሁና ያስቸግራችኋል እና በትንሽ እያደረጋችሁ ታደባልቃላችሁ ማለት። እዚህ ጋር ደግሞ የሬት ጄል ነው። የሬት ጄል እናደርጋለን። ከዛ ቀስ ብለን እናደባላልቀዋለን። ቆይ ዘይቱን ላድርግበት። እዚህ ጋር ዘይቱን እናደርጋለን። እኔ ልኩን ስለማውቀው ቢያንስ 1-2 ማንኪያ የሆነ ያደረኩት። ከዛ እንደዚህ በደንብ አደበላልቀ ነው እናስቀምጠዋለን። እናንተ ጠዋት አብኩታችሁ ከሰዓት መቀባት ትችላላችሁ፣ ወይ ማታ ትበጠብጡትና ጠዋት መቀባት ትችላላችሁ። እኔ አሁን እየመሸ ነው፣ ስለዚህ ነገ ጠዋት ነው የምቀባው። እንደዚህ በጥብጫ አሳድረውና አሪፍ እንዲሆን ከዛ ጠዋት ላይ ይቀባዋለሁ ማለት ነው። ተቀብቼ 1-2 ሰዓት ወይ 3 ሰዓት አቆይቼ በውሃ ብቻ ነው የምለቀለቀው። እንደዛ አድርጎትኝ አሪፍ እንዲሆን ማለት ነው። ሂና ጥቅሙ አንደኛ ይሄ ፀጉራችን ዛላ ጠንካራ እንዲሆን ይሆናል። ለፎሮፎር አሪፍ ነው። ለእድገት ራሱ አሪፍ ነው። ሳታበዙ እንዲህ በወር ምናምን ተቀቡ እና ቆንጆ ነው እላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ያው እየተቀባው እንዳልቀርጽላችሁ ስለማይመቸኝ ነው እና ይሄን ለራሴ ነው ያዘጋጀሁት። ተቀባዋለሁ እና ተቀቡ ውዶቼ። ላይክ ሰብስክራይብ አድርጉልኝ፣ ቪዲዮዬን ይብልኝ፣ አበረታቱኝ። ስለተከታተላችሁኝ አሁንም በድጋሚ አመሰግናለሁ። ወዳችኋለሁ። ባይ